ኮስሞ ቁም ሳጥን፣ አልጋ እንዲሁም ደግሞ ሌሎች አዳዲስ ስራዎችን ይዤላችሁ ቀርቤያለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የዳውድ ፈርኒቸር ቤተሰቦች፣ ዛሬ እንግዲህ እነዚህን እና መሰል እቃዎችን ይዤላችሁ መጥቻለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉን። የሁሎቹንም ዋጋቸውን በእያንዳንዳቸው እነግራችኋለሁ ማለት ነው። አዳዲስ ስራዎችንም ይዘን መጥተናል። እነሱንም አስጎበኛችኋለሁኝ። ሁሉንም እንግዲህ እስከ መጨረሻው ድረስ ተከታተሉ። እዚህ ጋር የምናየው እንግዲህ ባለ ሁለት ተከፋች ቁም ሳጥን ነው ማለት ነው። ሌላው ደግሞ ጠረጴዛ እንዲሁም ኪችን ባለ አራት ተከፋች ተደራራቢ ባለ ኮንፈርት ቁም ሳጥን እንዲሁም ሌሎች ዘመናዊ አልጋዎችን ይዤ ቀርብ ያለው ሁሉንም እንግዲህ በቅደም ተከተል የምታያቸው ይሆናል ማለት ነው። እዚህ ጋር የምታዩት እንግዲህ ሁለት ተከፋች በተለያዩ ዲዛይን የተሰራ ቁም ሳጥን ነው ማለት ነው። ይሄ እንግዲህ ከታች ያለው መሳቢያ ነው። እዚህ ጋር የምታዩት ከላይ ያለው መደርደሪያ ነው ማለት ነው። ሶስት መደርደሪያ፣ አንድ መሳቢያ በአንድ በኩል፣ አራት መደርደሪያ ደግሞ በአንድ በኩል ይታያል ማለት ነው። ስለዚህ በከስተመር ትዕዛዝ የተሰራ ቁም ሳጥን ነው ማለት ነው። ይህንንና መሰል ትዕዛዞችን ማሰራት ስትፈልጉ በ0911445402 መደወል ትችላላችሁ። ወይም ደግሞ በሌሎች የሶሻል ሚዲያ አማራጮች በቴሌግራም፣ በፌስቡክ፣ በዋትስአፕ እንዲሁም በኢሞ ታገኙናላችሁ ማለት ነው። ይህ የምታዩት ደግሞ ሁለተኛ ላይ የምናገኘው ኪችን ካቢኔት ነው። ጠበብ ያለ ቦታ ላላችሁ ወይም ጠበብ ያለ ቤት ላላችሁ ሰዎች ተመራጭ የሆነ ኪችን ነው ማለት ነው። የዚህን አይነት ኪችን ለማሰራት ስትፈልጉ እንግዲህ ምርጫችሁን ሁልጊዜም ዳውድ ፈርኒቸርን አድርጉ ማለት ነው። ከታች ሁለት መሳቢያ አድርገንበታል። አራት በር ይታያል ማለት ነው። እዚህ ጋር ሁሎቹም እያንዳንዳቸው የራሳቸው መክፈያ አላቸው ማለት ነው። መክፈያዎቹ እንግዲህ የተለያዩ እቃዎችን ለማስቀመጥ በቀላሉ እንዲረዱን ማለት ነው። የቦታ ብክነት እንዳይኖር ይጠቅማል ማለት ነው። ስለዚህ እንግዲህ በሲሊቨር ከለር ነው የተቀባው። እዚህ ጋር የምታዩት ፊት ለፊት ላይ አንድ ረጅም በር ሶስት መክፈያ አለው ማለት ነው። ሌሎቹ ደግሞ ሶስቶቹ የተለያዩ ትንንሽ እቃዎችን ለማስቀመጥ የሚያገለግሉ ሶስት በር አለው። እዚህ መክተፊያ ነው ማለት ነው። ከጀርባም እንደምታዩት በ06 የተዘጋ ነው ማለት ነው፣ በቀላሉ እንዳይሰበር። ይህ ኪችን እንግዲህ ከቦታ ቦታ ለማንቀሳቀስ ሁለቱንም እዚህ ጋር ከላይ ያለው መነሳት ይችላል ማለት ነው። ተደራራቢ ናቸው እያንዳንዳቸው። እዚች ጋር ደግሞ የምታዩት ጠረጴዛ ናት ማለት ነው። አነስ ያለች ጠረጴዛ ለልጆች ማጥኛ የሚሆን እንዲሁም ደግሞ ለትላልቅ ሰዎች ለአዋቂዎች ለማንበቢያ የምትመች ጠረጴዛ ናት። በሁለት መሳቢያ ከታች ደግሞ ለተለያዩ ነገር ማስቀመጫ ያላት ናት ማለት ነው። ስለዚህ እዚህ ጋር የምታዩት እንግዲህ መክተፊያው ነው፣ ረጅም ነው፣ ሰፊ ቦታን ይዟል ማለት ነው። እነኚህን እቃዎች እንግዲህ ዋጋቸውን የሁለት ተከፋቹ እስከ 25 ሺህ ብር በኤምዲኤፍ ማለት ነው። ኪችኑ እስከ 35 ሺህ ብር በኤምዲኤፍ ማለት ነው። በሲሊቨር ከለር የተቀባች ናት ይቺ የምታዩት እንግዲህ። ሌላው ደግሞ በኤችዲኤፍ ሲሆን ትንሽ ዋጋቸው ጨመር ያደርጋል እንደ ሁኔታው እንደ ስራቸው ማለት ነው። ቁምሳጥኑ በተደራቢ ይሆናል፣ አለ ተደራቢም እንደዚሁ መሰራት ይችላል ማለት ነው። ሜትር ከ20 ነው ማለት ነው። ቁምሳጥኑም እንደዚሁ። ይሄንኛው ደግሞ ሜትር ከ50 ነው ማለት ነው። ኪችኑ በተደራራቢ። ስለዚህ ከቦታ ቦታ ለማንቀሳቀስ እንዲመች ተደርጎ የተሰራ ኪችን ነው ማለት ነው። በሶስተኛ ላይ የምናገኘው ደግሞ አልጋ ነው ማለት ነው። ይህ አልጋ እንግዲህ እስከ 45 ሺህ ብር እየሰራን እንገኛለን። እንዲሁም ደግሞ ቁምሳጥኑም እንደዚሁ እስከ 48 ሺህ ብር የሚሰራ ቁምሳጥን ነው። ኮስሞም እንደዚሁ እስከ 25 ሺህ ብር የሚሰራ ኮስሞ ነው። ቁምሳጥን ከአራት ተከፋች በላይ እንደ የዲዛይናቸው እንደ ሁኔታው ከ45 ሺህ ብር ጀምሮ የሚሰራ ይሆናል ማለት ነው በላምሌት። በኤምዲኤፍ ከሆነ ደግሞ እስከ 38 ሺህ ብር እየሰራን እንገኛለን። ሁሉም እንግዲህ እንደ ስራቸው እንደ ጥራቱ ነው ማለት ነው ዋጋቸው የሚለያየው። ኤምዲኤፍ ትንሽ ቀነስ ያደርጋል፣ ምክንያቱም በቀለም ወይም ደግሞ እዚሁ በከለር የሚቀባ ይሆናል። ላምሌቱ ደግሞ በምርጫችሁ መጀመሪያ ይመረጥና በዛ መልኩ ይሰራል። በቀላሉ እርጥበት የሚስብ አይደለም ማለት ነው። ላምሌቱ ጠንካራ ነው፣ ከኤምዲኤፉ የተሻለ ነው ማለት ነው። ማሰራት ስትፈልጉ ሁልጊዜም በላምሌት የተሰራ ቢሆን የተሻለ ይሆናል ማለት ነው። ለተጠቃሚ ለሚሰራውም ሰው ቢሆን አሪፍ ነው፣ ስራ ያሳምራል፣ እንዲሁም
ጽድት ብሎ ይታያል ማለት ነው። ስለዚህ ላምሌት የተሻለ ነው ከኤምዲኤፍ ሁልጊዜም ሲሰራ ማለት ነው። ስለዚህ ማንኛውንም ስራ ስታሰሩ በላምሌት የተሰራ ቢሆን መልካም ነው። ውድ የተከበራችሁ የዳውድ ፈርኒቸር ቤተሰቦች ዛሬ ይዤላችሁ የቀረብኩት እንግዲህ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም።